አስራት እባላለሁ ዲጄ ነኝ የስቴጅ ስሜ ዲጄ ጃዚ ዴቭ በመባል ነው የሚታወቀው የዛሬ እንግዲህ 14 15 አመት ገደማ ይሆናል አይ ቲንክ 2013 በፈረንጅ ፊንላንድ ሀገር ተደረገ ኢንተርቪው እና የአፍሪካን ሚውዚክ ጃዝ ጥናት ነበር እዛ ላይ ኢንተርቪው ካረጉኝ በኋላ መጽሔቱ ሊታተም ሲል የዲጄ ዝም ጠየቁኝ እኔ ዳዊት ነው ዲጄ ዳዊት ነው ባለው ስል ያው ጃዝ ላይ ብዙ ስለሰራ ኢንተርቪው ያረግነን በዛ ነው በሚል ዲጄ ጃዚ ይሁን አሉኝ ከዛ በኋላ ስቲል ስታውን አኪፔው ጃዚ ዴቭ በዛ ነው ወጣረው ከዲጄነት በፊት ልጅ ያለው ሙዚቃ ወዳለው እና ከትምህርት ቤት መልስ ምናምን በነበርኩበት ማደኩበት አካባቢ ሚሽን ውስጥ ነበርና እዛ ቪዲዮ ይከፈትልን ነበር በቪኤችኤስ ካሴት ድሮ ፊልም ከመታየቱ በፊት ፕሮቫዎች እኛ ደግሞ የኛ ተላላቆች በደንብ ቪዲዮ ቪኤችኤስ ኮሌክሽን ራሱ ይከፍቱ ነበርና እዛ ላይ የድሮ ራፕ ምናምን ሙዚቃዎች ሳይ ሞር ፎከስ ዲጂዎቹ ስክራች ምናምን ሲያደርጉ እሱ ላይና እንደዛ መሆን ነው ፈልገው ይሄ ሞር ፎከስ የመጣብኝ ከዛ በኋላ ነው ከሙዚቀኞቹ ጀርባ ያለውን ሰውዬ ለማወቅ ነው በዛ ነው ዲጄ እንትኔ ነው ማለት ኢንስፓየርድ የተደረኩት በዛ ነው ጃዝ ማታዝ from Guru the Gangster ማሙድ አህመድ ባክሽ ታረቂኝ ሚል ዘፈንና የቢጊ ጁስ አላክ ጃዝ ማታዝ ጉሩ መጀመሪያ ጊዜ ስሰማው እንትኑን ማለት ኮሌክት ማድረግ ጀምሬ ኦሬዲ ዲጄ ሆኛለሁ ዘፈኖች ኮሌክት አድርጌ ሁሉንም ወዳቸዋለሁ ሰማ ግን የሱን በቃ የበለጠ ወደድኩት አንደኛ ሞር አላክ ጃዝ እና ጃዝ ራፕ ነው የሚሰራው ሰውየው ከዛ እሱ ሙዚቃ ተመቸኝ the old discography እሱን ሰበሰብኩኝ እንዳለ ሰማቸው እኔ በጣም ምርጥ ዘፈኖች ናቸው ከዛ ውስጥ የመጀመሪያው ፌቨራይቴ ላይፍ ሴቨር የሚለው ዘፈኑን ወደዋል ጁሲ ቢጊ ስሞል በጣም ወደው ነው ደስ ይለኛል is a party music ነው all my set ላይ ከፍተዋለሁ ቀጥሎ የኔ ሌላ ፌቨራይት ዘፈኔ ባክሽ ታረቂኝ የማሙድ ነው ምክንያቱም ብዙ የሰራሁት የጃዝ ክለብ ውስጥ ነው ላይክ ጃዛምባን ኮፊ ሃውስ እና ከኢትዮጵያ ትላልቅ ሙዚቀኞች ጋር በሱ ዘፈን ብዙ ሚሞሪ አለኝ ከነ ሄኖክ ተመስገን ግሩም መዝሙር ምሳሌ ናቲ ድራም ስፔሻሊ እነሱ ራሱ እሷን ዘፈን ይጠብቋት ነበር እኔ ዲጄ ሳረግ ሁሌ ያለች በቃ እሷ ዘፈን እንደምትከፈት ይታወቅ ነበር የኔ ፌቨራይት ዘፈኔ ነው በሌላው ሀገር ሊኖረው የሚችለው ተቀባይነት ያው የነሱ ስፔሻሊ በዲጄ ሙዚቃ ላይ እነሱ ዳትማች ዲጄ ስኪል በአፍሪካ ስፔሻሊ ኢስት አፍሪካ እንደ ኢትዮጵያ ኬንያ ሶማሌ ምናምን ያኔ ያክል ሄደ ይመስላችኋል ብዬ አላስብምና መስራት እንደምንችል በስራዎቻችን ያያሉ ማሳየትም እንችላለን ብዬ አምናለሁና ጥሩ ተቀባይነት ይኖረዋል የሚል 100% ነው ማለት